ከመድረሷ ቅጠል መበጠሷ እንዳይሆንባችሁ። አንተ የምታውቀው ወንጌልና እኛ የምናውቀው ወንጌል አንድ አይደለም። አንተ ስትሰብከው የኖርከው ኢየሱስና እኛ የምናውቀው ኢየሱስ አንድ አይደለም። የእኛን ኢየሱስ ማወቅ አለብህ። ኢየሱስ የሚባል ስም ታውቃለህ? ኢየሱስ የሚባል በወንጌሉ ስትጠራው ኖረሃል? ያ ኢየሱስ አሁን የምታውቀው ኢየሱስ አይደለም። መማር አለብህ። ከየትኛውም ቤተ እምነት የሚመጣ ሰው ሕፃን ነው። ሕፃናት ደግሞ በአንድ ጊዜ አጥንት ይዘው አይቀመጡ። አጥንት ይዘው አይቀመጡ። ሕፃናት አይቀመጡ። አለቀ። ስለዚህ እኛ እያልኩ ያለሁት እኔ ምንድን ነው? ተቀመጡ። ለቤቱ እንግዳ ናችሁ። ሰዎቹ መጥተው ቢንዬ ማንትስዬ ደምለው ምናምን የሚሏችሁ ደንግጣችሁ ደንብራችሁ እንዳትሄዱ ነው እንጂ መልኳችሁ ድንቡጭቡጭ ስላለ እቃ ምናምን ስለሆናችሁ አይደለም። አክታት አድርጉ። እንደ ልጅ ሁኑ። አትሰጣ። ልክ ማወቅ ያስፈልጋል። አቅም ማወቅ ያስፈልጋል። መጣ ቀረህ ለራስህ ነው። እኔ ኖርኩ አልኖርኩ ለራሴ ነው። የመጣኸው አልተስማማኝም፣ አያዋጣም፣ ያ የድህነት መንገድ አይደለም ብለህ እንጂ የመጣኸው እዚህ መተህ ልትጨማለቅ አይደለም። ያ ነው ስርዓት የሌለበት ቤት። ያ ነው የጋጥ ወጥ ቤት። ያ ነው መረን የለቀቀ ቤት። እዚህ ስትመጣ ግን ስርዓት ያለበት ቤት ነው። ለምትናገረው፣ ለምትሰራው፣ ለምታደርገው ያለበት ነው። ይህን አክብረህ ነው የምትኖረው። እዛ ጾምም ነበረ፣ ሆዳም ነበርክ አዳሜ። እዚህ ስትመጣ ጾማለህ፣ ትራባለህ፣ ትጠማለህ። እዛ ስትሄድ በፈለግከው ሰዓት መጥተህ ነበር ጸሎት ምናምን ብለህ 5 ደቂቃ የምትጨፍረው። እዚህ እናቴ ይኸው እያየኸው ነው። ቅዳሴ 3 ሰዓት ቆመህ ተንቀጥቅጠህ ነው፣ ወገብህ እስኪሰበር ነው። እዛ ዝማሬው ለ2 ሰዓት ለምናምን መዝለል ነው። እዚህ እናቴ ሰዓታቱ ማሌቱ ከዋዜማውማ ከጀመረ 24 ሰዓት በለው። እንደ መላእክት ነው የምትኖረው። እዛ የፈለግከውን ነው የምትናገረው። እዚህ አይቻልም። ይሄኛው ከዚህኛው፣ ያኛው ከዛኛው፣ አንድምታው ከሊቃውንት መጽሐፍ፣ የሊቃውንት መጽሐፍት የሚፈቱት አለ። ብሉይ ላይ ተነግሮ በአዲስ ኪዳን የሚፈታል። በአዲስ ኪዳን ተነግሮ መምህራን የሚፈቱት አለ። ድርሳናት ላይ ገድል ላይ የተጻፉ አሉ። ይሄ የተባለው እኮ ለነዚህ ነው ተብሎ ይነገራል። እዚህ ቁጭ ብለህ መጀመሪያ ተማር። እንደመጣ አትጣድ። አክት እንደው የምታረጉት አክት እንኳን ራሱ እኔ በነገራችን ላይ እንትን ማለት ነው ለዛው እንኳን አለቀቃችሁ። የነ እስራኤል ዳንሳ የነ ምናምን አለቀቃችሁ። ያነጋገር ለዛ ላህዩ እኔ ኮዚ ቲክቶክ ላይ የማብደው በዚህ መንገድ መስማት ስላለባችሁ እንጂ አውደ ምሕረት ላይ እኮ አታውቁኝም። እኔ ይሄ ዘመድኩን ነው እንዴ ነው የምትሉት እኮ ይሄ ዘመድኩን ነው እንዴ የምትሉት ይሄ ዘመድኩን ነው የምትሉት። አንዳንዴ እንደው እኔ እያስተማርኩ እግዚአብሔር ምስክሬ ነው። ካህናቱ ሲያለቅሱ፣ ምዕመናኑ ሲያለቅሱ ምን እያደረኩ ስብከቱ ይጠፋኛል። እኔም ባይሌለኝ ምን አይነት ነገር ነው? እንዲሁ አይኔንም ለመጭመቅ እሞክራለሁ፣ ለማስመሰልም ፍጹም አታውቀኝም። እዚህ ጋር ግን እብድብድ ነው የምጫወተው። እዚህ ጋር ውሻ ነው የምጫወተው። ውሻ ነኝ እኔ። እዚህ ጋር ጀልጬ ነው ማስተካከል። ከዛ ትሰድበኛለህ። በቃ እሱ ተሳዳቢ ነው እሱ ምናምን ነው። የእኔ ስድብ እናቴ ለሚጠቀምበት ሰው እኔም ስድብ ለዩ እንጂ እንደ ጮሃለሁ ምን እላለሁ። እንደው ስድብም ነው ካላችሁ ቂቤ በለው። በቃ የሚጠቀምበት ካለ ማለት ነው። ቂቤ ነው፣ አንጀትህን ነው የሚያረስ። ሌባ ዘራፊውን ቀም ቤተክርስቲያኗን የሚያራቁተውን ሰው በዚህ መጠን ተናግረን ፍሬን ካላስያዝኩት ምን እንዲመጣ ነው? እኔ በነገራችን ላይ እንደዚህ ተብዬ እንደዚህ ምናምን ሰምቻለሁ። የተቀረጸውን ምናምን ሰምቻለሁ። ወደድክም ጠላህም እኔ ቢኒያም ሽታዬ እጅግ ነው የማከብርህ። የምታወራውን እሰማለሁ። እየሄድክ ዘመድኩን እዛ ቤት አለው ቤቱን አስወርስበታለሁ ምናምን ስትል እሰማለሁ። እኔ እኮ ሀገር የለኝም እንኳን ቤት ማለት ነው። እንኳን ሀገር የለኝም እኮ ሀገር የለኝም አባቴ። አንተ እያመቻቸህ ነው። አንተ ብትመለስ የሚቀበልህ ነው። እኔ ሀገር እኮ የለኝም። ስለ ቤት ትላለህ እንዴ?
አሸባሪ ነኝ እኮ እኔ ደግሞ ለመንግስቱ ለስርዓቱ አሸባሪ እኮ ነኝ። በአሸባሪነት የተከሰስኩ እኮ ነኝ። አንተ ቤት ትላለህ እንዴ? ልጆቼ የሚያሳሱ ልጆቼ ሀገር ቤት እያሉ እኮ ጉሮሮ ለጉሮሮ የተናነኩ እኮ ነኝ። ካህናቱ ጳጳሳቱ እረ ለልጆች ሲባል ኖ ሌላውም ልጁ ነው እኔም ልጁ ነው። በፍጥረታቸው ይደጉ አለቀ። እኔ የተሰጠኝን እውነት እናገራለሁ። ይደውሉልኛል እኮ የመንግስቱ ባለስልጣናት ለልጆች አታሩ የደቡብ የብልጽግና ምናምን ኃላፊ ነበሩ። ይደውልልኛል በዝብ ነው ይላል። ለልጆች ምናምን አትፈልግም እንዴ? ለልጆቼ ምናምን ልጆች እኮ እዚህ ናቸው እና ምን ፈለግ አንተ ስነ ስርዓት አትይዝም እንዴ? ልንገርህ ሴቷ ልጄ ጠቦት ነገር ናት ማረድ ከፈለጋችሁ። ወንዱ ልጄ ደግሞ ገና እያደገ እሱም ጥሩ። ባለቤቴም እንደዛ ናት። ስትፈልጉ በጥብስ ስትፈልጉ በቅቅል ስትፈልጉ ምናምን ጆሮ ላይ ነው የሚዘጋው። ሊሰድበኝ የመጣው ሰውዬ ማለት ነው። በቅቅል ስትፈልጉ በክትፎ አድርጋችሁ ብሏቸው። ይሄ ከሚሞተው ሕፃን የኔ በምን ይለያል? እንዲህ ወስነህ እኮ የምትገባበት ነው ቢንዬ፣ እንዲህ ወስነህ የምትገባበት ነው። አገልግሎት ማለት ይሄ ነው። ምንም የለኝም እኔ ምንም የለኝም። ቢዝነስ ልስራ ብል ግን አሳያለሁ እንዴት እንደሚሰራ ማለት ነው። ልስራ ብል አሳያለሁ። ኃላፊ ነው፣ ወርቅ ነው፣ ጨርቅ ነው። አንተዋወቅም። የኔን ጥቅም ያላወቃችሁ ሰዎች አላችሁ። ዋልድባ ሄዱ። ከፓትርያርኩ እኩል ስሜ ይጠራል። በጸሎት ጊዜ መነኮሳቱ አርምሞ የገቡትም ከሰኔ ጀምሮ እስከ ህዳር የገቡትም ሰዎች በጸሎታቸው መጨረሻ ላይ አክሊለ ገብርኤልን ጠብቀው ይላሉ። እና ይህንን በብር አገኘዋለሁ። አባት አለሜ በብር አገኘዋለሁ አላገኘውም። ዙራምባ ሂድ አክሊለ ገብርኤልን ጠብቀው ይላሉ። አሰቦት ሂድ አክሊለ ገብርኤልን ጠብቀው ይላሉ። ጣና ገዳማት ሂድ አክሊለ ገብርኤልን ጠብቀው ይላሉ። ደብረ ዳሞ ሂድ፣ ማህበረ ደጌ ሂድ፣ እፈለክበት ሂድ። የኔ ጥቅሜ ያ ነው። አንዳንድ አባቶች ይፈሩታል። መነኮሳቱ አይናገሩትም ምናምን አድርጎ ለምን ይፈሩኝ? አይፈሩ። ያከብሩኛል፣ ይወዱኛል፣ ያቁኛል፣ ውስጤን ያቁታል። እኔ እኮ የተናገርኳቸው ሰዎች ከምን ኢንቴንሽን ተነስቼ እንደተናገርኳቸው ያውቃሉ። እኔን ተከትለው የሚሳደቡ የሚናገሩ ሊኖሩ ይችላሉ። እኔን ተከትለው ዘመዴ እንዳለው እስቲ እንበላቸው ብለው እኔ የምናገርበትን ያውቃሉ። እንደዚህ የተናገርኳቸው አባቶቼ ዘመዴ ኧረ እንደው እንደዚህ ነው የሚሉኝ። ፈርታውኝ አይደለም፣ እየተናገርኳቸው ነዋ፣ እየወቀስኳቸው ነዋ። አሁን የተለመደው አጭበርባሪው ነው አለስልሶ እንደዚህ ምናምን ብሎ ነው የሚለው። እኔ ተናግሬ ይወጣልኛል፣ አለቀ፣ ይሄዳል። በዚህ መልኩ ነው እንጂ እዚህ መጣው ኦንላይን ላይ ተጥደ እንደዚህ ማለት በበኩላቸው በነገራችን ላይ እንጂ የምትሏት አይደለችም። እና ከዛ ይዛችሁ የምትመጡት ነገር አለ፣ መራገፍ አለበት። አንድ ሰው ቤተ ክርስቲያን ሄዶ ሲመጣ ዕጣን ይዞ ነው የሚመጣው። ሽታው፣ ጠረኑ ሁላ መዓዛው ሁላ ይታወቃል። መናፍቅ ሆነ የከረምክ ሰው ይዘህ የምትመጣው ያ መቀረፍ አለበት። ተቀርፎ ነው መምጣት ያለበት። ስታስለቅስ አይቻለሁ ሰዎቹን። እኔ እንዴት እንዲባላለሁ እኔ ያልኩ ቁጭ በል ነው በቃ። ሕፃን ነህ፣ ልጅ ነህ። እኔ መጽሐፍ ቅዱስ አውቃለሁ። አክዓብን ብጠቅስልኝ፣ ሰሎሞንን ብጠቅስልኝ፣ አንተ በምጠቅስበት መልከል እኔ አላውቀውም። አንተ የምጠቅስልኝን ኢየሱስ አንተ ታውቀው የነበረውን ኢየሱስ አላውቅም። ብዙ ሰዎች መጥተው የሚሸወዱት መከራ የሚበሉት ለዚህ ነው። እሱ እኮ ፓስተር ነበር ወንጌል ያውቃል ይላሉ። ዛሬ ቲክቶከሮቹ መጥተው 22 ዓመት እኔ አገልጋይ ነበርኩ ይላል። አገልግሎትህ ምንድን ነው ስትለው እሳት ሲል ነው እኮ የከረመው። እሳት አሜን ነው። ዛሬ በቤታችሁ በፍናን ይገባል ሲል ወንጌል እኮ የሚለው ይሄንን ነው። ወንጌል እኔ የማውቀው ወንጌልን አይደለም የምታውቀው አንተ አይደለም። እኔ አባቶቼ እንዴት አመስጥረው አንድም እያሉ የተማርኩትን ወንጌል አታውቀውም። ቤተክርስቲያን ወንጌል ስታስተምር እንዴት እንደሆነ ኃይለ ቃሉን አውጥታ እንዴት ብትንትና አድርጋ እንደምታስተምር የማንም መንገደኛ የማንም አውደልዳይ የማንም እዛ ሲመነፍቅ የከረመ ሰው መጥቶ በአንድ ጀንበር መሆን የለበትም። እርምህን አውጣ። ይሄን ነው እየነገርኩ ያለሁት። ቤተክርስቲያን መምራት የለብህም። ደረጃዎች አሉት። ከእስልምና የሚመጣ ሰው በ90 ዓመቱ ቢመጣ
አንድ ሰው እስላም የነበረ ሰው በ90 ዓመቱ ቢመጣ እለቱን አያስተምርም። በ80 ዓመቱ ቢመጣ አያስተምርም። በ60 ዓመቱ ቢመጣ አያስተምርም። እንደ ሕፃን የአንድ ሰው እድሜ የሚቆጠርለት እኮ 9 አግብቶ የሚሆን 10 አግብቶ የሚሆን ምን ሆኖ እስላም ሆኖ መጥቶ ሲጠመቅ ከተጠመቀ ጀምሮ ወንዱ የ40 ቀን ሕፃን ነው። ሴቷ በ80 ቀን ሕፃን በቃ እንደተወለደች ነው የሚቆጠረው። እድሜያቸውም ከተጠመቁበት ቀን ጀምሮ ነው የሚቆጠረው። በ85 ዓመቱ ቢሞት በ15 80 ዓመቱ ላይ መጥቶ በ95 ዓመቱ ቢሞት በ15 ዓመቱ ሞተ ነው የሚባለው። ያኛው ህይወቱ አይቆጠርም። ያኛው የለበት። አንድ እስላም በ20 ዓመቱ መጥቶ በ30 ዓመቱ 3 ወልዶ ሊሆን ይችላል፣ 2 ወልዶ ሊሆን ይችላል። መጥቶ ከተጠመቀ በኋላ ድንግል ነው። ከዛስ ውዳሴ ማርያም ተምሮ የዘወትር ጸሎት ተምሮ መልካ ማርያም መልካ ኢየሱስ ተምሮ ዳዊት ደግሞ ከዛ በኋላ ክህነት መቀበል ይችላል። ዲያቆን መሆን ይችላል፣ ካህን መሆን ይችላል፣ ጳጳስ መሆን ይችላል። አይቆጠርም። ያ ያለፈ ህይወቱ የሞተ እንደተወለደ አይቆጠር፣ እንደኖር አይቆጠር። ምን አይል እነ ቢንያም ሽታዬም እንደዛው ነው የምልህ። ሌሎቻችሁም ብትሆኑ ይሄን ሌላው አይነግርህም። ምን ብሎ መሰለ ይከፋዋል። ከዛ ምናምን ብለህ ሲከፋ ውሎ ለምን ሲከፋ አታድርም? ወደን የመጣው ስትመጣ ቤቴን አክብረን አኗኗራችንን፣ ባህላችንን፣ ሲስተማችንን አክብረን እዛ የለመድከውን ሲስተም እዚህ መተህ አናታችን ላይ እንድታመጣ አይፈቀድም። እየነገርኩ ነው። ምንም ክፋት የለውም እየተናገር። ይሄንንም አንተ ስላልክ እኔ 30 ሰከንድ በፍቅር ያውም ሳመሰግንህ ውዬ በአሩሲው ጉዳይ ላይ የሰራችሁት በአሩሲው ጉዳይ ላይ ያደረጋችሁት እያልኩ ሳመሰግን ውዬ መስክሩ ሁላችሁ። አንድ ቀን ከክፉ ካፌ ሳይወጣ አንተ የተዘጋጀበት ጉዳይ አለ ማለት የፈለግከው ነገር አለ። እሪ ያዙ ይልቀቁኝ፣ ሰማይ ውጣ ምድር። አንተ አታውቀኝም እኮ አልኩህ እኔ